ዝግጅት ላይ ልዩ ዝግጅት ይዘን ቀርበናል። በዛሬው ዕለት በወቅታዊ የኢትዮጵያ ጉዳይና ሌሎች ሀገሪቷ እንቅስቃሴ አካባቢ ሰላም እንዲሁም የህዝብ ለህዝብ ግንኙነትን በተመለከተ ከብሔር ብሔረሰብ አክቲቪስቶች ጋር ቀርበናል ማለት ነው። የውይይቱ ተሳታፊዎች የሆኑት አቶ ደንቦባ ናቴ ከሲዳማ ብሔር፣ አቶ ገአስ አህመድ ከአፋር ብሔር እንዲሁም አቶ ባለኬር ጆሃር ከስልጤ ብሔር ናቸው። ሶስታቸውም እንግዲህ ለምናነሳቸው ጥያቄዎች ምላሽ ለመስጠት ጊዜያቸውን ሰውታችሁ ስለቀረባችሁ በአድማጭ ተመልካቾቻችን ስም እንኳን ደህና መጣችሁ ማለት እንወዳለን። እንኳን ደህና ቀረባችሁ። እንኳን ደህና ቆያችሁን። በጣም እናመሰግናለን። እንኳን ደህና ቆያችሁን። እኛም ይሄን እድል ስለሰጣችሁን ኦኤምኤንን እናመሰግናለን። ቴንክ ዩ። መልካም እንግዲህ ወደ ቀደመው ጥያቄ ልሻገርና ወቅታዊ የኢትዮጵያን የፖለቲካ እንቅስቃሴ በተመለከተ እናንተ እንደ አክቲቪስት ምንድነው ያላችሁ አስተያየት? እንቅስቃሴውን በተመለከተ በሀገር ውስጥ ያለውን ከዚህ ጥያቄ እንነሳና ወደ ሌሎች እንሻገራለን። እድሉን የምሰጠው የመጀመሪያው እንግዲህ ለባልኬር ጆሃር ነው ከስልጤ ብሔር። ካንተን ጀምር። እንቅስቃሴው ጥሩ ነው። የመጣው ለውጥ በጥሩ አይነት ሁኔታ እየሄደ ነው። ነገር ግን መሰራት ያለባቸው ነገሮች አሁንም መሬት ላይ ያልተሰሩ ነገሮች አሉ። ለምሳሌ እንደነ አብዲ ኢሌ አይነት ሰዎችን ስልጣን ላይ አስቀምጦ ህዝብ ከህዝብ እያፋጀ ህዝብን እያሰረ ህዝብን እየገደለ እዛው ጎን ደብቆ ችግርን ጉያ ስር ደብቆ እቺ አገር ወደ ሰላማዊ መንገድ ወይም ወደ ዲሞክራሲ ትሸጋገራለች የሚል ነገር በኔ አመለካከት በጣም አዳጋች ነው የሚሆነው። ለምንድነው ለአንድ ግለሰብ ተብሎ መላው የሶማሌ ህብረተሰብ መላው የኦሮሞ ህብረተሰብ እየተፈናቀለ እየተገደለ ዋጋ እየከፈለ ቁጭ ተብሎ እንግዲህ እዚህ ይሄ ያልተፈታ ጥያቄ አለ ብዬ እላለሁኝ። ሌላው በአገሪቷ ውስጥ የመከላከያ የደህንነቱ የፌደራል ወዘተ ሙሉ በሙሉ ሴኩር አይመስልኝም። ሴኩር የሆነበት አይነት ሁኔታ የለም። ይሄ ሴኩር ስላልሆነ ነው በየቦታው እነዚህ ቀደም ብሎ የነበሩ የቀንጅቦች ከሁሉም ብሔረሰብ ማለት ነው ከኦሮሞ፣ ከስልጤ፣ ከሀዲያ፣ ከቲፒኤልኤፍ፣ ከአማራ የቀንጅቦቹ ገንዘባቸውን እየተጠቀሙ ህብረተሰቡን በየቦታው ግጭት እየፈጠሩ ነው። ለምንድነው እነዚህ እንግዲህ ቀደም ብሎ የነበሩ ባለስልጣናት በቁጥጥር ስር የማይውሉት? በቁጥጥር ስር ካልሆነ ደግሞ ንብረታቸው ለምንድነው ማይታገደው? ንብረታቸው ካልታገደ ደግሞ ክስ በእነሱ መመስረት አለበት ነው የምለው እኔ። በተለይ በሄግ በኢንተርናሽናል ኮርት ማለት ነው። ይሄንን ለማድረግ ደግሞ ኤችአር 128 አልፏል። ኤስአር 168 ማለፍ አለበት። ስለዚህ ያለው ሁኔታ በጣም የሚያስደስት ቢሆንም ነገር ግን መሬት ላይ ያልተሰሩ ነገሮች አሉ፣ ችግሮች አሉ። እነዚህ ችግሮች እንግዲህ ካልተፈቱ ችግሩ እንደገና ሊያመረቅዝና ወደ ችግር ውስጥ ሊከተን ይችላል ብዬ አስባለሁኝ። መልካም። ይህኑ ጥያቄ ደግሞ ለአቶ ገአስ አህመድ አነሳለሁ። እንግዲህ ወቅታዊ የሀገሪቷን የፖለቲካ እንቅስቃሴ በተመለከተ ምን አሉታዊና አዎንታዊ ጎን አለው ብለው ያነሳሉ? በጣም አመሰግናለሁ። እንግዲህ ወቅታዊ ሁኔታዎች ስንመለከት በአብዛኛውን ካሁን በፊት ለረጅም ዓመታት ስንታገለት የነበረውን የዲሞክራሲና የፍትህ ጥያቄዎች በአብዛኛውን ማለት 100% ባይባልም ጥሩ አዝማሚያ ያሳዩ ያለበት ሁኔታ ነው ያለው። ያን ስንል ግን ስንጠይቃቸው የነበሩ ጥያቄዎችም ይሆኑ ሌላዎቹን ጥያቄዎች እየተመለሱ ነው ማለት አይቻልም። ለምሳሌ ብንመለከት አሁን ቀደም ወንድሜ ያነሳው እንዳለ ሆኖ በአፋር ክልል ላይ በማዕከላዊ በአዲስ አበባና በተለያዩ ክልሎች የመጣው ለውጥ አፋር ክልል ላይ ለውጥ የለም። ለውጥ የሚጠይቁ ወጣቶች በግፍ እየታሰሩ ያለበት ሁኔታ፣ እያስፈራሩ ያለበት ሁኔታ እንዲሁም ደግሞ የተለያዩ ችግር እየተፈጠረ ያለበት ሁኔታ ይታያል። ስለዚህ ምናልባት የለውጥ ጅማሬ ነው ብቻ ብለን ብናስቀምጥ የተሻለ ነው የሚሆነው። ምክንያቱም ብዙ የሚሰሩ ስራዎች ያስፈልጋል። በእርግጥ ዶክተር አብይ አህመድ ብቻቸውን ይሰሩታል ማለት አይደለም። የሁላችንም እገዛ ያስፈልጋቸዋል። ያን እገዛ ለማድረግ ደግሞ በራቸውን በመክፈት በተለይ አገር ቤት ውስጥ ያሉትን እንቅስቃሴዎች ለማክሸፍ ሁሉንም በተለይ እነዚህ የቀንጅቦች ተብሎ የተቀመጡ የራሳቸው ጥቅም የተነካባቸው አካላቶች
በብሔር ብሔረሰቦች መካከል የሚፈጥሩት ከፍተኛ የሆነ ሽኩቻ አለ። ያን ሽኩቻ ለማጥፋትም ይሁን ያን ሽኩቻ ድባቅ ለመምታት ሁላችንም እጅ ለእጅ ተያይዘን ከአብይ ጋር በመቆም አስፈላጊውን ሁኔታ ማድረግ የሚገባን ወቅት ላይ ነው። ግን የመጣው የተስፋ ጭላንጭል በጣም የሚያስደስት ነው ብዬ ነው የማስቀምጠው። ይህንን ጥያቄ ደግሞ ለአቶ ደንቦባ ላንሳና ያው ወቅታዊውን የሀገሪቱን ሁኔታ በተመለከተ አንተስ ምን ትላለህ? መልካም እንግዲህ ወንድሞቼ ብለውታል። በዛ ላይ ብዙም አልሄድም። ግን በአገር አቀፍ ደረጃ አሁን ያለው ለውጥ እንግዲህ ዶክተር አብይ በፕራይም ሚኒስትርነት መሐላ አድርጎ ኃላፊነት ከተረከበበት ጊዜ አንስቶ የነበረው ሁኔታ በአገር አቀፍ ደረጃ ህዝቡ ከጫፍ እስከ ጫፍ በሚባል መልኩ ተቀብሎታል እና ብዙ በጥያቄ መልክ የሚያዩ አካሎች ቢኖሩም በአዎንታዊ መልኩ የበለጠ ሆኖ ተገኝተዋል። ከዛም የአካባቢው መንግስታት በተለይ ሆርን ኦፍ አፍሪካ ከዛም አልፎ የባህር ሰላጤው ሀገራት የአረብ ሀገሮች ትላንትና ለምሳሌ እና የኤርትራን ፕሬዚደንት ኢሳያስ አፈወርቅን የሸለሙት ሽልማት ለሰላማዊ ያደረጉትን ጥረት ወደኋላ የምናነሳቸው ፖይንቶችም ቢሆኑ ከዛም አልፎ በአጠቃላይ በመላው ዓለም ደረጃ የዶክተር አብይ አካሄድ እና ግልጽ የሆነ ለውጥን ለማምጣት ያደረጉት እና ከዚህ በፊት ያለፉት 27 ዓመታት ዲሞክራሲን አሰፍናለሁ ብሎ ህገ መንግስቱን ይዞ በተለይም የኢህአዴግ መንግስት የሰዎችን መብት እየጨፈለቀ የሰዎችን መብት እየረገጠ እነዚያን በተለይ የነበረውን ህገ መንግስት በመጠቀም ህገ መንግስቱን እከላከላለሁ እያለ የዜጎችን መብት እየጨፈለቀ የማስፈራሪያ አድርጎ የተጠቀመበትን ያንን ግልጽ አድርጎ ጥፋት የሰራው መንግስት ነው ራሱ ብሎ የተቀበለውን ለመጀመሪያ ጊዜ ለ27 የተሰማው ራሱ ትልቅ እፎይታ ነው ለሰው ሳይኮሎጂካሊ እፎይታ የሰጠ ነው። ከዛም አልፎ ሰዎች በራሳቸው መብት በራሳቸው ጉዳይ በራሳቸው ሀገር አብረን መምከር አለብን የሚለውን ጥሪ ማስተላለፋቸው ምንም እንኳን ጥያቄ የሚያስከትል ከፍተኛ ጥያቄ ያለ ቢኖርም ያ ጥያቄ ምንድነው በተግባር ደረጃ የተጠራው ጥሪ ሁሉንም ያካተተ ጥሪ በምን መልኩ ከመቼ ጀምሮ እንዴት የሚለውን መልስ ያልመለሰ ቢሆንም ነገር ግን ውስን ግለሰቦች ውስን የፖለቲካ ድርጅቶች እየገቡ ስለሆነ እነዚያ ነገሮች በሙሉ በተለይ እፎይታን የሰጠ እኔ አምላክ አይደለሁም እኛ ህዝብን ለማገልገል የተመረጥን ሰዎች ነን ተመራጮች የተመረጡ ህዝቦች መሪዎች ለሰሩ ስራ ተጠያቂዎች ናቸው የሚለውን በመንግስት ደረጃ በህዝብ ደረጃ በሚዲያ ደረጃ እነዚህ ጥያቄዎች እንድነሱ እንዲንሸራሸር ማድረጉ ራሱ ለ27 ዓመታት ታፍኖ የቆየውን ያንን አፈና ያንን ሊፈነዳ የቀረበውን የሰዎችን አመለካከት የሰዎችን ስሜት ትንሽ ያላላና ይህ መሪ እውነትም አጋጣሚ ከተገኘ ይህ አካሄድ እውነትም አጋጣሚው ከተመቻቸ የተሻለ ለሀገሪቱ ለህዝቦቻችን በጋራ የሚኖሩባት ኢትዮጵያ የምትባል አገር ጠንካራ ለሁሉም የምትሆን ለመመስረት ምቹ ሁኔታን የሚፈጥር አካሄድ ይፈጥራል የሚል የኢፎይታን አካሄድ የመሰረተ ይሆናል። በሌላ መልኩ ደግሞ በሚያሳዝን መልኩ አሁን ላለፉት 27 ዓመታት በዚህ በስልጣን ላይ ተቆናጠው በኢኮኖሚውም በፖለቲካውም በሴኩሪቲውም በሚሊተሪውም በውጭም አካሄድ የነበሩ የህወሓት የበላይ አመራሮች ከማዕከል ሄደው በተለይም አሁን ወንድማችን ባለኬር እንዳነሳው መከሰስ የነበረባቸው ግለሰቦች እነዚያ የፍቅርና የእፎይታ የሰላምታ ጊዜ የይቅር መባባል ጊዜ ብሎ ዶክተር አብይ የወሰደው የጠራውን ጥሪ እንኳን የሰሩትን ወንጀል እንኳን ባለመቀበልና ባለማመን ያንን ሸሽተው በትግራይ መሽገው ከዛ ሆነው ወንጀልን በመስራት አሁንም ህዝቦችን ከህዝቦች ጋር በማጣላት ከዛም አልፎ በተለይም በኦሮሚያ ሰሞኑ እየተካሄደ ያለው ነገር በጣም አሳዛኝ በሆነ ደረጃ እነዚህ ነገሮች አሉና ግን በብዙ መልኩ የብዙሃኑ አመለካከት ይሄ ለውጥ የተሻለ ደረጃ የሚደርስና ለብዙ ሰዎች ጥያቄ መልስ የሚሆን ኢፎታን የሚሰጥ በጥሩ መልክ ከታየ በጥሩ መልክ ከተያዘ ሁሉን አቀፍ በሆነ መልኩ ሁሉንም ወደ ጎን ሳይቶ
ጥያቄ ሳያስነሳ የመላውን ኢትዮጵያውያን አንድ ላይ የሚያሰባስብ አካሄድ የሚያስከድ ይመስላልና የተሻለ አካሄድ ያለ ይመስላል። በእርግጥ አስፈሪ ሁኔታዎችን በተለይ ባለፉት ለሁለት ሳምንታት እየተከሰቱ ያሉት በተለይም በዚህ በአንዱ ሳምንት ውስጥ ባለፈው ሳምንት ውስጥ እየተከሰተ ያለው ትንሽ አስፈሪ የሆኑ ክስተቶችም እንዳሉ ሆነው ግን የበለጠውን ያክል የተሻለ የተስፋ ጭላንጭል የሚታይበት አካሄድ ነው ብዬ ነው የማምነው። አመሰግናለሁ አቶ ደንቦባ። ሌላው ላነሳ የፈለኩት ዶክተር አብይ ወደ ስልጣን ከመጡ በኋላ ከሀገራት ጋር ያለውን የሁለትዮሽ ግንኙነት በተለያየ መንገድ ለማደስ ጥረት በማድረግ ላይ ናቸው። በተለይ ደግሞ እንግዲህ ላለፉት 20 ዓመታት በጦርነትም ጦር ተማዘው እስከ መዋጋት ድረስ የደረሱት ኢትዮጵያና ኤርትራ ተቋርጦ የነበረው ግንኙነታቸው እንዲታደስ አድርጎ የተለያዩ ሂደቶች በመሄድ ላይ ናቸው። በተለይ ደግሞ ከዚህ ጋር ተያይዘው እንግዲህ የአፋር ብሔር አካባቢውም የአፋር ክልልም ከኤርትራ ጋር የመዋሰን ነገር አለ። ብዙ ጊዜ እዛ አካባቢ ላይ ሰዎች የመታፈን የመገደል እና ብዙ ችግሮች የመድረስ ነገር ነበር ካሁን በፊት። ይሄ ግንኙነቱ ምን ያህል ለህዝቡ እፎይታን ይሰጣል? ያለው አዎንታዊና አሉታዊ ነገር ምንድነው የሚለውን ደግሞ ለአቶ ገአስ ልስጥ። እንግዲህ የዚህ ሁለቱ የአገሮች ለ20 ዓመት ያክል በጦርነት እንዲሁም ደግሞ ቀዝቃዛ የሆነ ጦርነት በተከናወነበት ጊዜ አንደኛው ዋናው ተጠቂ የነበረው የአፋር ህዝብ መሆኑ ሁላችንም የምናውቀው ነው። ምክንያቱም በጣም ሰፊው መሬት የሚያዋስነው አካባቢ ቢኖር ለኤርትራ አፋር ነው። እንግዲህ ምናልባት ዶክተር ደብረጽዮን ጂኦግራፊ ያቁም መሰለኝ ታላቁም ቦታ የሚያዋስነው ትግራይ ነው ብለው ነው ያስቀመጡት። እኛ ግን በትግራይ ጀርባ ያሉ ዞኖች ዞን 2 የሚባለው በባዳ አድምሩ በኩል በጣም ሰፊ የሆነ መሬት የሚያዋስን ሆኖ በዛ በሌላ በኩል ደግሞ በአሰብ አካባቢ በጣም ብዙ መሬቶችን የሚያዋስን መሆኑ ነው። እንግዲህ ያለን እንትን የሚያሳየው ምንድነው አንድ ነገር ሊታሰብበት የሚገባ ነገር አለ የሚል ማሳሰብ የምፈልገው ነገር አለ። ያ ምንድነው ይሄ አፋር ህዝብ በሚመጣው የሰላም ስምምነት ላይ አይነተኛ ሚና ሊጫወት ይገባል የሚል እምነት አለን። ያን ስል ደግሞ ዝም ብዬ ከመሬት ተነስቼ ሳይሆን እስከ ዛሬ ወደ 18 ዓመት የሚጠጋ የቀይ ባህር አፋር ዲሞክራሲያዊ ድርጅት ተብሎ በኢትዮጵያ መንግስት ሲረዳ የነበረ ድርጅት ኢትዮጵያ ውስጥ እንዳለ እናውቃለን። እንዲሁም ደግሞ በሌላው ሳይድ ደግሞ ጋዲሌንና አርዱፍ ወይም ጉጉሙ ተብሎ የሚጠሩ የትጥቅ ትግል የሚያከናውኑ አካላቶች የኢትዮጵያ መንግስት የሚቃወሙ ኤርትራ ውስጥ ሲንቀሳቀሱ እንደነበሩ እናውቃለን። ስለዚህ ሁለቱንም ይሄ ሰላም የሚመጣ ከሆነ የአፋር ህብረተሰብ አይነተኛ አስተዋጽኦና በቀጥተኛ የሆነ የሰላሙ ድርድር ተካፋይ መሆን መቻል አለበት የሚል ነገር ነው ማሳሰብ የምፈልገው። ምክንያቱም 18 ዓመት ሙሉ የቀይ ባህር አፋር ዲሞክራሲያዊ ድርጅት ቀይ ባህር ላይ ተበድለናል፣ ራሳችን በማስተዳደር መብት ሊሰጠን ይገባል የሚል ከፍተኛ የሆነ ትግል ሲያደርጉ የነበሩት ሰዎች ሳያካተት ሰላም በአካባቢው ለማምጣት የሚቻልበት ሁኔታ በጣም አዳጋች ነው የሚል እምነት አለኝ። ያንን ዶክተር አብይ አህመድ የሚሆኑ ፕሬዝዳንት ኢሳያስ አፈወርቂ ከግምት ውስጥ በማስገባት የዚህ የሰላሙ ዋና እንትን ሊያደርጉ ይገባል ነው የምለው። ሌላው እንዳልሽው ግን ትልቁ ተጠቃሚ የሚሆነው በቦርደር ላይ ያለ ህብረተሰብ በተለይ በቡሬና አካባቢውም ጨምሮ በተለይ በዛኛውም ሳይድ ያሉት በአካባቢው በጦርነት ወቅት በፈንጂ የታጠረ ከመሆኑ አንፃር አርብቶ አደሮች ብዙ ህይወታቸውን ያጡበት እንስሳቸውን ያጡበት እንዲሁም ከዛ ወደዚህ ለመምጣት በሚደረግ ድንበር በማቋረጥ በሚሞከርበት ሰዓት ብዙ ህይወቶች እንደጠፉ የቅርብ ጊዜ ትዝታችን ነው። ያ ሁሉ ከዛ ላይ ይነሳል። በተለይ በቦርደር አካባቢ የሚኖረው ህዝብ ከሁለቱም ሳይድ ሰላሙንና የመጣው ለውጥ ተጠቃሚ ይሆናል የሚል እምነት ነው ያለን። ነገር ግን ያን ስንል ግን ሁሉም በተለይ ኢትዮጵያዊም ኤርትራዊም ከሰላም የሚገኝ ትልቅ ትርፍ እንጂ ከጦርነት ከወንድማማቾች ጦርነት መሸናነፍ እንደሌለ ያየንበት ሁኔታ ነው ያለው። ምክንያቱም ለ20 ዓመት ሙሉ ወደ 100,000 የሚጠጋ ህይወቶች ያጣንበት ጦርነት ነበር። በጣም የሚያሳዝን በወንድማማቾች መካከል የተደረገ ጦርነት
በጓደኞች መካከል የተደረገ ጦርነት በአብራደጎች መካከል የተደረገ ጦርነት ነው የነበረውና ከዚህ ሰላም በእውነት ዶክተር አብይ አህመድ ሊመሰገኑ የሚገባ ሁኔታን ያለው በግልጽ ሁለቱም ህብረተሰብ ከዚህ ሰላም በጣም ትልቅ ተጠቃሚ ይሆናሉ በኢኮኖሚም በሰላሙም ሂደት በሶሻል ደግሞ መገናኘትም የበለጠ አትራፊ ይሆናሉ የሚል እምነት ነው ያለኝ መልካም አቶ ጋስ ይህንኑ ጥያቄ ደግሞ ለአቶ ባለኬር ነው የማነሳው እንግዲህ የሁለቱ ሀገራት ግንኙነት የህዝብ ለህዝብ ግንኙነቱን ከማደስ ባለፈ እንደ ሀገር በፖለቲካውም በኢኮኖሚው በሌላም በማህበራዊ ዘርፍ ምንድነው ሊያመጣ የሚችለው ጥቅም ብለው ያነሳሉ በጣም ጥሩ ጥያቄ ነው ይሄ እንግዲህ ቀደም ብሎ የተፈጠረው ግጭት እንግዲህ በጊዜው የነበረው የዚህ የቲፒኤልኤፍ ስርዓት ለመዝረፍ እንግዲህ ኤርትራን ሰበብ በማድረግ ጦርነት ጭሮ ያው ለ20 አመታት ወንድማማቾች ሳንገናኝ ቆይተን እንግዲህ ምስጋና ይግባው ዶክተር አብይ መተው ይሄን ሁኔታ ሰብረውታል ለዚህ ደግሞ ተባባሪ በመሆን ፕሬዝዳንት ኢሳያስ ላሳዩት ሊመሰገኑ ይገባል በአንድ ወቅት ያነሳሁት ነገር ነበረ የዛሬ አመት ገደማ ኢትዮጵያን የሚጠሉ ኢትዮጵያን ለማፍረስ ታችና ላይ የሚሉ ይፈርሳሉ ራሳቸው ይጠፋሉ የሚል ነበር ነገር ግን ኤርትራ ውስጧ ላይ ወይም ኢሳያስ ኢትዮጵያን ለማጥፋትም ሆነ ለመጥላት እንደሌላቸው ነው የሚያመለክተው እንግዲህ ባለፈው ስርዓት እንበለው ቲፒኤልኤፍ ይጣላሉ ለመበታተን ነው የመቶ አመት ወዘተ እያሉ ነበር እኛን እንግዲህ ሲነግሩን ሲሸነግሉን ሲያስተምሩን የነበረው ይሄ ግን ውሃ እንደማይቋጥር ውሸት እንደሆነ ፕሬዝዳንት ኢሳያስ ያው አሳይተዋል በዶክተር አብይ አማካኝነት ማለት ነው እንዲሁም ደግሞ ዶክተር አብይ እንግዲህ ይሄንን ለውጥ እንግዲህ እንትኑን ሲወስቱ ማለት ነው ከኦሮሞ ህብረተሰብ ነው ይሄ መነገር አለበት ከኦሮሞ ህብረተሰብ ወጣው ነው ቀደም ብሎ የነበረው ስርዓት የኦሮሞ ህብረተሰብ ገንጣይ አስገንጣይ ህብረተሰብን አብሮ ማይኖር አድርገው ነበር እንግዲህ ሲነግሩ ሲያስተምሩ የነበረው ግን ያንን ዋጋ እንደሌለውና ውሃ እንደማይቋጥር አድርጎ ከኦሮሞ አብራከ ወጡ ልጆች እነ ለማ መገርሳ ሌሎችም ከሌላ ብሔሮች እነ ገዱ አንዳርጋቸው ወዘተ አንድ ላይ በመሆን እቺን ሀገር ለመታደግ እንግዲህ የተቻላቸውን ሁሉ አድርገው ይሄን ሰላም ፈጥረዋል ማለት ነው አሁን ወደ ምንድነው የምንጠቀመው ሚለው ጋር ስንሄድ የኤርትራ ህዝብ የሚጠቀመው ነገር አለ የኤርትራ ህዝብ የኢትዮጵያን ማርኬት ብቻ ማግኘቱ ለራሱ ጥቅም ነው የኢትዮጵያ ህዝብ 100 ሚሊዮን ነው የኤርትራ ህዝብ 5 ሚሊዮን ነው ብንል ያንን ማርኬት ማግኘቱ የኤርትራ ህዝብ በዚህ ተጠቃሚ ነው እኛ ደግሞ አሰብን ማለት ጅቡቲን ረጅም መንገድ ሄደን እንጠቀም ነበረውን ሌላ ኦፕሽን አሰብን ማግኘት ሌላ እንግዲህ በተመጣጣኝ ዋጋ ማለት ነው እንዲሁም ደግሞ ቦርደር የለሽ የህዝብ የንግድ ልውውጥ በሚመጣበት ጊዜ ኢትዮጵያ በጣም ተጠቃሚ ናት እንግዲህ ኤርትራ ከኢትዮጵያ ማርኬት ካገኘች ይሄ ማለት አሰብ ማለት ነው ወይንም ይሄ ውሃው ማለት ነው የሚመጣበት ያንን ለኢትዮጵያ ህብረተሰብ በነፃ ቢሰጡ እንኳን ያዋጣቸዋል ምክንያቱም ምንድነው የኛ የህዝባችን ተጠቅ ማርኬት አላቸው ማለት ነው እና ጥቅሙ እዚህ ጋር ነው ይሄንን ነው ማየት አለብን ከዛ ባለፈ ደግሞ ህብረተሰቡ የተዋለደ ነው እዚህ ጋር ክብሮም ነው እዛ ጋር ክፍሎም ነው ያው የተዋለደ አብሮ የኖረ ህብረተሰብ ነው በግድ እንደ ዶሮ ብልት የተለያየ ህዝብ ነው ይሄንን እንግዲህ ዶክተር አብይና አቶ ኢሳያስ አንድ ላይ ሆነው ወደ አንድነት በማምጣታቸው እንግዲህ ህዝቡም ደስተኛ ነው እና በዚህ ደስ ሊለን ይገባል ይሄ ነው እኔ የሚታየኝ አመሰግናለሁ አቶ ባለኬር በተለይ ደግሞ ለአቶ ደንቦባ ማንሳት የፈለኩት ከዚህ ጥያቄ ጋር ተያይዞ ለምስራቅ አፍሪካ ወይም ደግሞ ለአፍሪካ ቀንድ ሀገራት ምንድነው ጥቅሙ የሁለቱ ሀገራት የኢትዮጵያና የኤርትራ ግንኙነት መታደስ ወይም ደግሞ እንደ አዲስ መልካም ሆኖ መጀመር ለአፍሪካ ቀንድ ሀገራት ምንድነው ጥቅሙ የሚለውን ነካ አድርገው ብታልፍ አመሰግናለሁ እንግዲህ ወንድሞቻችን አንስተውታል ትልቅ ጠቀሜታውን ለሀገር ውስጥ ለሚሆነው እውነትም እኔም ለማንሳት ካሰብኳቸው ፖይንቶች ላይ ነው ያነሳሽው እና ያው ጠቀሜታው በጣም ብዙ ነው መልከ ዘርፈ ሰፊ ነው እና ምንድነው
በአገር አቀፍ ደረጃ የተነሱ ነገሮች በሙሉ አስፈላጊ ናቸውና እስከ በፊትም የነበረው ይሄ ያላስፈላጊ ጦርነት ተከሰተ። የተከሰተውም ጦርነት በተወሰኑ ግለሰቦች አነሳሽነት እነዛ ግለሰቦች በወሰዱት አቋም ያው የህወሓት መሪዎች በወሰዱት አቋም ከ100,000 በላይ የሚሆኑ ሰዎች ህይወታቸውን አጡ። ከዛም አልፎ ለ20 ዓመታት ያክል ጊዜ እነዚህ የተዋለዱ አብረው የኖሩ በባህል በስነ ልቦና በሃይማኖት በተለያዩ ነገሮች የሚመሳሰሉና የተዋሃዱ ሰዎች እንዲለያዩ ተደረገ። የተወሰኑ ግለሰቦችን የፍላጎታቸውን የፖለቲካ ፍላጎታቸውን ለማሳካት ማለት ነው። ስለዚህ ያ በጣም አሳዛኝ ክስተት ሆኖ አሁንም እነዛ ሰዎች የሚያደርጉትን የኢትዮጵያ ህዝብም ሆነ የኤርትራ ህዝብ ሊያውቀው ይገባል። በአካባቢው ጠቀሜታው የጂኦፖለቲካል ጠቀሜታው በኢትዮጵያ እንግዲህ በህዝብ ብዛት በአፍሪካ ቀንድ የመጀመሪያው ትልቅ ሀገር ነው። ከዚህ የተነሳ የምዕራባውያን ፍላጎት በዚህ ሀገር ከፍተኛ ነው። ከዛም አልፎ በታሪክም ደረጃ ኢትዮጵያ ህዝቦች በብዛት ጠንካራ ናቸው። በጦርነትም በውጊያም አካባቢውን በመከላከልም በግራም ሆነ በቀኝ ከተወራሪ ጋር በመፋለም በተለይ ግለሰቦች የተወሰኑ ግለሰቦች እኛን የተዋጋነው ብሉ ኢትዮጵያ ህዝቦች አንድ ላይ ሆነው ተዋግተው ከውጪ ወራሪ ሀገራቷን እየተከላከሉ የቆዩበት ሰዎች በመሆናቸው ከዚህም የተነሳ የስነ ልቦና ጥንካሬ ያለው አገር በመሆኑ በምስራቅ አፍሪካ ያለው በዩሮፕና በአሜሪካውያን ዘንድ በኢትዮጵያ ላይ ያላቸው አመለካከት በጣም ከፍተኛ ነው ምንም እንኳን ባይናገሩ። ከዚህ የተነሳ ይህ አገር ከኤርትራ ጋር አንድነት ፈጥሮ መንቀሳቀስ መቻሉ አንደኛ እርስ በርስ ለሚደረገው ለኢኮኖሚ ጠቀሜታው ቀደም እንደተባለው በጣም ከፍተኛ ነው። ኢኮኖሚ ሶሻል የጤና ራሱ የኢትዮጵያውያን ምንም የባህር በር የላቸውም እና በአመት ረፍታቸው ሄደው የሚዝናኑበትን የምጽዋን ባህር የአሰብን ባህር በነፃ ሄዶ መዝናናት መቻል ማለት ራሱ ለኢትዮጵያውያን ለ100 ሚሊዮን ህዝብ ከ100 ሚሊዮን ውስጥ 1 ሚሊዮን በአመት ውስጥ መሄድ ቢችል ትልቅ ጠቀሜታ አለው። ለጤና ራሱ ለጤንነት ለመዝናናት ራሱ ትልቅ ጠቀሜታ አለውና ምንም የባህር በር የሌላት ሀገር ለኤርትራውያን ደግሞ ከኢትዮጵያ ከዛች ሀገር ባህር በር ብቻ ይዘው መጥተው የሚኖሩ ሰዎች መጥተው በኢትዮጵያ በኖሩበት ሀገር ዘመድ አዝማዶቻቸው አጎቶቻቸው ባሉበት ሀገር መጥተው ለመዝናናት የሚያደርጉት ነገር የጤና ጠቀሜታው ሄልት ሴክተር ራሱ የኔ ኢንተርናሽናል ሄልት ሙያ ነው በዛ አስፔክት በመሆኑ በዛ በማይበት ጊዜ ራሱ ከፍተኛ ጠቀሜታ አለው እና የፖለቲካ ጠቀሜታው ደግሞ አንድ ላይ ሆኖ ኢትዮጵያና ኤርትራ አንድ ላይ ሆኖ የሚያደርጓቸው እንቅስቃሴዎች ለወደፊት በህብረት ለሚያደርጓቸው ጉዞ አሁን ለምሳሌ ዩሮፕን ብና ዩሮፕ አንድ ላይ ሆኖ የሚያደርገው በህብረት ፈጥሮ የሚያደርገው ውጊያ ህብረት ፈጥሮ የሚያደርገው ፕሬሸር ኢኮኖሚክ ፕሬሸር ፖለቲካል ፕሬሸር ዲፕሎማቲክ ፕሬሸር የሚባሉ ነገሮችን በሙሉ በመናይበት ጊዜ በጣም ከፍተኛ ነው እና ኢትዮጵያ ራሱ ከኤርትራ ጋር አድርጎ ለወደፊት ህብረት ፈጥሮ እነዚህ መናቆር ቀርቶ ህብረት ፈጥሮ የኢኮኖሚ የፖለቲካ የሶሻል እና ከዛም አልፎ የዲፕሎማቲክ ፕሬሸሩን አንድ ላይ የሚያደርጋቸው እንቅስቃሴዎች ለሁለቱም አገር በዓለም አቀፍ ደረጃም የሚያደርጋቸው ጠቀሜታዎቹ ከፍተኛ ነው። ባርጌኒንግ ፓወሩ ራሱ የመደራደር አቅሙን ራሱ ያበረታል ማለት ነው። ኢትዮጵያና ኤርትራ አንድ ላይ ሆኖ የሚያደርጋቸው የኢኮኖሚክ ፓወሩን የፖለቲካል ፓወሩን የዲፕሎማቲክ ፓወሩን የሚያደርጋቸውን እንቅስቃሴዎች እየጠነከሩለት ይሄዳል ማለት ነው። እና በአፍሪካ ደረጃ ራሱ በፊት ተለያይተው ቆዩት ለምሳሌ አሁን ከኢትዮጵያና ከኤርትራ መገናኘት ራሱ ሳውት ሱዳን እና ራሱ በተቃራኒ በኩል ያለው የሱዳኖች ራሳቸው እርስ በርስ የዚህ የተቃዋሚውና የአሁን ያለው መንግስት ደረጃ ያለው ራሱ ከፍተኛ ትምህርት ነው የሚወስደው። በቀደም ለታ ሁለቱንም አምጥቶ አንድ ላይ አገናኝቷቸዋል። ሁለቱንም አገናኝቶ ዶክተር አብይ በኢትዮጵያ ቤተ መንግስት በአዲስ አበባ ቤተ መንግስት ላይ አገናኝቶ አሳስቦ እኛን እንደምሳሌ አድርጉ ብሎ ወሰዱ ራሱ እንደምሳሌ ከዛ በኋላ ነው የተፈራረሙት። አሁን ባለፉት በ6-7 አመታት ውስጥ ያልነበረ ስምምነት እንደውም የተሻለ ስምምነት ከዛ በኋላ ያንን በማየት የተፈራረሙት ነው። ከዛም አልፎ የዋናውንም ሱዳን ከዛም አልፎ ሌሎችንም የማገናኘት ይሄ ራሱ ሞራል ኢምፔተስ ምንድነው የፖለቲካም የሞራልም አመለካከት ግንዛቤን እነዚህ ሰዎች እንዲሆኑ እንዲተስማምቶ በዚህ መልክ ከመጡ እኛ ለምን እንናቆራለን የሚለውን የሌሎችንም ሰዎች እንደምሳሌ ሌሎችንም አገሮች የመምራት
ሁኔታ ስለሚኖረው ኤጋድም ደግሞ በዚህ አጋጣሚ ከፍተኛ አጋጣሚ ያገኛል ሌሎችም የተለያዩትንም ሰዎች አንድ ላይ ለማምጣት የተለያዩ አገሮችንም የተለያዩ በውስጥ ያሉ ፋክሽኖችንም ለማስማማት የሚሆን አጋጣሚ ስለሚኖር በጂኦፖለቲካሊ በአፍሪካ ቀንድ ከፍተኛ እንደምታ አለው ፖዚቲቭ እንደምታ አለው የሚል እምነት ይኖረኛል ለዛ ደግሞ ታዲያ በውስጥ ያለውን አሁን ሰሞኑን ቅድም መጀመሪያ ተቀስቋቸው ያሉ አዳዲስ እድገቶች ክስተቶችን እነዚያን በጥበብ እንዴት አርጎ ማስተካከል እንደሚቻል መስራቱ ትልቅ ወሳኝነት አለው መልካም አቶ ደንቦባ ወደ ሌሎች ጥያቄዎች ልሻገር እንግዲህ ሶስታችሁም እንዳነሳችሁት በሀገሪቷ ውስጥ የሚታይ ለውጦች መታየት መጀመራቸውን የተለያዩ ችግሮች ቢኖሩም ማለት ነው ሶስታችሁም ተስማምታችሁ ያነሳችሁት ነገር ነው ለአቶ ጋስ ነው ባነሳው ይሄን ጥያቄ አፋር አካባቢ ላይ አንዳንድ ጥያቄ ሲነሳ ምንድነው በሀገር ደረጃ በኢትዮጵያ ደረጃ እየታዩ ያሉ ለውጦች እንደ ክልል ግን ወርደው በተግባር በኩል ይቀራቸዋል በሚል የተለያዩ ጊዜ ህዝቡ የተቃውሞ ድምጾችን ሲያሰማ ነበር ይሄ ምን ያህል ተቀርፏል እና ችግሩ ተቀርፎ ደግሞ አፋር ክልልም ብሔረሰቡ ተወላጆችም ሀገሪቷ ከምታራምደው እንቅስቃሴ ተጠቃሚ እንዲሆኑ ምንድነው መደረግ ያለበት ብለህ ታነሳለህ አቶ ጋስ አህመድ በጣም አመሰግናለሁ እንግዲህ ያለው ሁኔታ በጣም እንደውም በፊት ከነበረው ሁኔታዎች በባሰ ሁኔታ አፈራና እስሩ በጣም የበዛበት ሁኔታ ነው የሚታየው አፋር ላይ እንግዲህ ያም የሆነው ምክንያት ምንድነው ዶክተር አብይ አህመድ ከመጡ ሰዓት ጀምሮ የአፋር ወጣቶች በተለይ ምሁራን ወጣቶች የአብይን ድጋፍ በማድረግ ክልሉ ላይ አንዳንድ እንቅስቃሴዎች ማድረግ ይጀምራሉ ነገር ግን ከዛ በፊት መታየት ያለበት ነገር ምንድነው የአፋር ክልል ሲመሰረት የአፋር ህዝብ በራሱ ፍላጎት የመረጠው መስተዳድር ነው ወይ በቦታው ላይ ያለው ነው አስገባት የተሻለ ይመስለኛል ያን ስንመለከት ካሁን በፊት በቲፒኤልኤፍ ረጅም እጆች ክልሉ ላይ መሾምም ማውረድም የሚችለው ቲፒኤልኤፍ ነው በአፋር ክልል ላይ ካሁን በፊት የነበሩትም ባለስልጣኖች ይሆኑ አሁንም በወቅታዊ ባለስልጣኖች የተሾሙት በእነሱ ነው ስለዚህ እነዚህ ባለስልጣኖች ይሄን የመጣው ለውጥ በተለይ በምክር ቤት ደረጃ በፓርቲ ደረጃ በከፍተኛ ኃላፊነት ላይ የሚገኙ አባላቶች ከቲፒኤፍ በሚሰጣቸው ትዕዛዝ ቀጭን ትዕዛዝ መሰረት ክልሉን ሲያስተዳድሩ የነበሩ ናቸው አሁንም ያልተዋጠላቸው አካላቶች አሉ እነዚህ አካላቶች እንግዲህ ወጣቱ ያነሳው ጥያቄ ምንድነው ዶክተር አብይ አህመድ ፕራይም ሚኒስተር ሆኖ ከተመረጡ ጊዜ ጀምሮ ድጋፉን በመስጠትና በተለይ በአፋር ክልል ውስጥ ያሉትን የሰብአዊ መብት ጥሰቶች ፍትህ የእኩልነት ጥያቄ የሥራ ማጣት ጥያቄ እንዲሁም ደግሞ የመልካም አስተዳደር እጦት ጥያቄዎችን በማንሳት በአዲስ አበባና በአካባቢው የመጣ ለውጥ ወደ አፋርም እንዲወርድ ጥያቄ ያቀርባሉ ያንን አዲስ አበባ ላይ የዶክተር አብይን ድጋፍ ሲደረግ ሰመራም ላይ ከፍተኛ የሆነ በተለይ በሰመራ ዩኒቨርሲቲ ተማሪዎች አነሳሽነት የተደረገ ሰላማዊ ሰልፍ ነበር ያን ሰላማዊ ሰልፍ ለማስተናከል የሞከረው የክልሉ ፖሊስ ነገር ግን በዛ ወቅት ከፍተኛ የሆነ ችግር ላይ ስለነበር ማስተናከል ባለመቻላቸው ምክንያት በማግስቱ የጀመሩት ምንድነው የሰመራ ዩኒቨርሲቲ አስተማሪዎች ገዳ ከስራ ገበታቸው የታገዱ መሆኑን ወሰመራ ዩኒቨርሲቲ የጤና ኮሌጅ ተማሪዎች ወደ 8 የሚሆኑ ደግሞ እንደዚሁ ከትምህርት ገዳ የተደረገባቸው መሆኑን ሁላችንም የምናውቀው ነው ያ አልፎ ከዛ በኋላ ዶክተር አብይ አህመድ የአፋርን ክልል ለመጎብኘት በመጡበት ሰዓት የክልሉ መሪ ፓርቲ አብዴፓ ወይም አፋር ብሔራዊ ዲሞክራሲያዊ ፓርቲ ካድሬዎችን ብቻ በመመልመል ወደ አዳራሹ እንዲገቡ ያደርጋል የአፋር ወጣቶች በተለይ ለውጡን የሚደግፉ ወጣቶች እኛ ለዶክተር አብይ አህመድ የምናነሳቸው ጥያቄዎች አሉን መግባት አለብን የሚል ጥያቄ ያቀርባሉ በዛን ሰዓት ምንድነው የተደረገው የመከላከያ ሰራዊቱ 10 የሚሆኑ ወጣቶች መርጣችሁ ወደ እንዲያስገቡ ተብለው ሲጠየቁ ወጣቶችም ከመሐከላቸው 10 የሚሆኑ ወጣቶችን ይመርጣሉ ከዛ በኋላ ላይ እነዛ ወጣቶች ወደ ክልሉ ልዩ ኃይልን የተሰጡት መከላከያው እንዲያስገቧቸው ወደ አዳራሽ ነበር ነገር ግን እነዛ ወጣቶች ወስደው ሉሲ ሆቴል የሚባል ሆቴል ውስጥ በማስገባት ከፍተኛ የሆነ ድብደባ
በአፋር ልዩ ኃይል ይፈጸምባቸዋል እነዚህ ወጣቶች ተደብድበው በሚያዩበት ሰዓት በከፍተኛ ሁኔታ ቁጣን ያዘለና ከፍተኛ የሆነ መነሳሳትን በመፍጠራቸው ምክንያት ወደ 125 የሚሆኑ ወጣቶች ለእስር ተዳረጉ ከነዛ ውስጥ ወደ 80 የሚጠጉ ወጣቶች የተደበደቡት ከዛ ተደብድበውም ወደ 56 የሚሆኑት በተለይ ለ3 ሳምንት ያክል ያለ ምንም ፍርድ በእስር ላይ ቆይተው የመጨረሻዎቹ 26 ሰዎች ከትናንት ወዲያ እንደተለቀቁ ነው ያለን ኢንፎርሜሽን እንግዲህ የሚያሳየው ነገር ምንድነው የኢትዮጵያ የአፋር ወጣቶች እስከ አዲስ አበባ ድረስ ዶክተር አብይ አህመድን ለማናገር እስከ አዲስ አበባ ድረስ ሄደው ከሽማግሌዎች የተውጣጡ ከአምስት ዞኖችም የተውጣጡ ሽማግሌዎችን በመያዝ ቅሬታቸውን ለማሰማት አዲስ አበባ እንደሄዱና በኢትዮጵያ ቴሌቪዥን ተዘግቧል ያም ከዛ ከተመለሱ በኋላ በተለይ ከገዋኒና አካባቢው የሄዱት ሽማግሌዎችን የወረዳው መስተዳድር ጨምሮ የዞን ምክትል አስተዳደሩን ጨምሮ እነዚህ ሰዎች ላይ ማዋከብ ማስፈራራት እዛ ሄዳችሁ እናንተ የከሰሳችሁን በማለት ከፍተኛ የሆነ ችግር እየፈጸሙባቸው እንደሆነና እንደውም ለማሰር ሙከራ እንዳደረጉ ነው የሚያሳየው ሌላ ከዞን 4 የሆነ የሄዳ አንድ ወጣት እንደዚሁ ከወረዳው ፖሊስ መጥሪያ ተልኮለት መጥሪያ እንደተሰጠው ነው ያለን ኢንፎርሜሽን ስለዚህ የአፋር ክልል ላይ አዲስ አበባና በአካባቢው በኢትዮጵያ ደረጃ የመጣው ለውጥ ምንም አይነት ትንሽም እንኳን እንትን ያላሳየበት ሁኔታና በእያንዳንዱ ቦታ ላይ ወጣቱ ተቃውሞውን ለሊት ተጽፎ በተለይ ሰመራ ሎጊያ ዱብቲና ሚሌ ወረዳ ላይ ለሊት የአፋር ወጣቶች በተለይ ዱኩሂና በሚል ስም ነው ራሳቸውን ያደራጁት ያም ማለት ምንድነው ለአፈና የማይበገሩ ወጣቶች ማለት ነውና በዱኩሂና ስም የሚንቀሳቀሱ እንትኖችን ፌስቡክ ኢቭን 32 ወረዳዎች ላይ ካድሬዎች ተልከው የአብዴፓ አባል ሆናችሁ ሌሎቻችሁም ፌስቡክ ላይክ ማድረግ ሼር ማድረግ ያስቀጣል የሚል እንኳን ማስፈራሪያ ነው እየደረሳቸው አሉት በ32ቱም ወረዳዎች ለዚህ ተብሎ ስብሰባ መደረግ ዛሬ የአብይ መንግስት ያመጣው ወይም ደግሞ በዚህ የለውጥ የእንቅስቃሴ የሚያደርጉት እነ ለማ መገርሳን ጨምሮ እነ ገዳው አንዳርጋቸውን ጨምሮ ለውጥ በኢትዮጵያ ውስጥ እንዲመጣ በተለይ ሚዲያ ከቨሬጅ እንዲኖር ነፃ ሆኖ እንዲንቀሳቀስ በሚያደርጉበት ወቅት ፌስቡክ ላይክ ማድረግና ሼር ማድረግ እንዲሁም ደግሞ የአፋር ቴሌቪዥን የኢትዮጵያ ቴሌቪዥን ውስጥ የአፋርኛ ፕሮግራም የሚያዘጋጁ ሰዎች በአብይ በተገኙበት የምክር ቤት ስብሰባ ላይ ክቡር የመሐመድ በልቁዕ ተብሎ የሚጠራ የአፋር የተወካዮች ምክር ቤት አባል የዚህ ወጣቶችን እንቅስቃሴ በማስመልከት ጥያቄ ማቀረቡን እንኳን በአፋርኛ ፕሮግራም እንዳይተላለፍ ሳንሱር እንዲደረግ የተደረገበት ሁኔታና ጋዜጠኞችን ስንጠይቃቸው ምንድነው ያሉት እኛ የሚከፈለን ደሞዝ ከክልሉ ስለሆነ ክልሉ ሳንሱር እያደረገ የፈለጋችሁትን አድርጉ ይሄንን ላኩ ይሄንን አትላኩ እያሉን ያሉበት ሁኔታ ነው ያለው ነፃነት ለአፋር እንግዲህ አዲስ አበባ ላይ የተቀመጠ የቴሌቪዥን ባለሙያ ወይም ደግሞ ጋዜጠኛ የሚፈልገው መናገር የማይችልበት ክልሉ ላይ ያሉ ወጣቶች የሚጠይቁት ጥያቄ በአፈና የሚመለስበት ሁኔታ ነው አፋር ክልል ላይ ያለውና እንደው ይሄ ለውጥ እኛ እንደው አፋርን አያካትትም ወይ የሚያስብል ደረጃ ድረስ ነው ያለው ማለት ይቻላል ነው ምንድነው መፍትሄ መሆን የሚችለው እንግዲህ አሁን እዛው ላይ ወደ ሌላ ጥያቄ ሳንሻገር ማለት ነው አሁን አፈናዎች አሉ ህዝቡ የፈለገውን መናገር አይችልም ጥያቄዎችንም ለማንሳት ደግሞ መድረኮች ባሉበት ቦታ በሚሄድበት ወቅት እንዳይገባ ወይም እንዳይከታተል ማድረግ የተከታተሉ ማሰር እንደዛ ነው ያነሳቸው እና እንግዲህ የለውጥ ተጠቃሚ ለመሆን ምንድነው ብሔረሰቡ ማድረግ ያለበት ሰላማዊ በሆነ መንገድ ምንድነው የሚጠበቀው የሚለውንም በዚሁ አንስተን ብናልፋት ወጋስ አንደኛው ትግል የመጀመሪያው ነገር ያደረጉት ነገር የወጣቶቹ ለዶክተር አብይ አህመድ ለኢህአዴግ ምክር ቤት እንደዚሁም ደግሞ ለተወካዮች ምክር ቤት ለፌዴሬሽን ምክር ቤት ወረቀት አስገብተዋል እየደረሰ ያለውን በደል በግልጽ አስገብተዋል ያ አንደኛው ስቴፕ ነው የሚሆነው አድርገውታል ካሁን በፊት ሰላማዊ ሰልፍ በተለያዩ ወረዳዎች ተደርገዋል በእነዛ በማድረጋቸው ምክንያት የታሰሩ ወጣቶች ቢኖሩም ሰላማዊ ሰልፉ በሰላም እንዲጠናቀቅ የራሳቸውን አስተዋጽኦ ያደርጉ ነው ነገር ግን የፌደራል መንግስቱ ይሄንን ሁኔታዎች ከአፋር ወጣቶች ጥያቄ የሚያቀርቡ ወጣቶች ሽማግሌዎች ጎን መቆም አለበት የሚል እምነት አለን ምክንያቱም 27 አመት ሙሉ በቲፒኤልኤፍ ሲመራ የነበረው የክልሉ መንግስት
ዛሬ የደለቡ ቢሆን የደለቡ ናቸው የልዩ ኃይሉን አዘጋጅተው እንደፈለጉ ማሰር መግደል የሚችሉበት ሁኔታ ነው ያለው ስለዚህ ይሄ ወጣት ይሄ የአፋር ህብረተሰብ በሰላማዊ መንገድ ለመጠየቅ የሚያደርገውን ጥረት ያገዱበት ያለበት ሁኔታ ነው ያለው ስለዚህ ሌላ ክልሎች ላይ ለምሳሌ ደቡብ ህዝቦች ላይ እንደተደረገው የአፋርን ህዝብ እነሱ በመረጡት ካድሬዎች ሳይሆን ቀጥተኛ የሆነ ከአፋር ህዝብ ጋር ውይይት በማድረግ ተወካዮቻቸውን በመጥራት ውይይት ማድረግና እንዲሁም ደግሞ የክልሉን መንግስት ማሳሰብ የሚገባበት ሁኔታ ነው ያለው ምክንያቱም ዶክተር አብይ አህመድ በሌላ ክልሎች በራሳቸው ፍላጎት ስልጣኑን ልትለቁ ይገባቸዋል ብለው እስከመናገር ደርሷል ለምንድን ነው አፋርና ሶማሌ ላይ ይሄን ነገር ያልተባለበት ምክንያት ነው ወይስ ካሁን በፊት እንደነበረው እነዚህ ኋላ ቀር ክልሎች እንደፈለጉ መሆን ይችላሉ ስለዚህ እኛ የነሱን አያገባንም ነው ስለዚህ በአንድ ሀገር ላይ ሁለት አይነት ህዝብ ሊኖር አይገባም የሚል እምነት ነው ያለን ለዚህ ደግሞ መፍትሄው በዶክተር አብይና በተሳቸው ቲም ላይ አለ ብዬ ገምታለሁ ነገር ግን በሌላ መልኩ ግን ወጣቱ የጀመረውን የሰላማዊ የሆነ ትግል መቀጠል አለበት ያን ሲቀጥል ግን ኢትዮጵያ ውስጥ ከፍተኛ ጉዳት ሊያደርስ በሚችል መልኩ አይደለም ብለን ነው ምንገምተው ያን ግን የተገፋ በሄደ ቁጥር ወዳላ አስፈላጊ የሆኑ ህይወት መጥፋቶች የመንገድ መዘጋቶች ለምሳሌኛ ከአሰብ መስመር ጀምረን እስከ አዋሽ ድረስ ያለው 600 ኪሎ ሜትርን የዚህ ከባህር ዳር ጀምሮ እስከ አዋሽ ድረስ ያሉ ቦታዎች በአፋር አቋርጦ የሚሄዱ ናቸው እነዚህ ወጣቶች ነገ ይሄን መንገድ ቢዘጉ የኢትዮጵያ ህዝብ ነው የሚጎዳው እንጂ ክልሉ መንግስት እንዳልሆነ ይገባናል ስለዚህ ያን ለማድረግ ግን ወደሚገደዱበት ሁኔታ ይገባሉ መፍትሄ መደረግ አለበት የክልሉ መንግስትም ደግሞ ከነ ዶክተር አብይና ከነ ለማ መገርሳ ከነ ገዶ አንዳርጋቸው ሊማሩ የሚገባቸው ትልቅ ነገር አለ ከህዝባቸው ጋር መቆም ነው ሊያዋጣቸው የሚችለው ከህዝባቸው የህዝባቸው ሮሮ መስማት ነው ሊያዋጣቸው የሚችለው ይሄን ወጣት ጠርተው ምንድነው ችግራችሁ ብሎ ማወያየት ሲቻል በጉልበት የነሱ የቲፒኤልኤፍ የመሳባቶቻቸው 27 አመት ሙሉ የመከሩትን ማስፈራራት ማሰር መደብደብ እና ሌላዎችንም የኃይል እርምጃ መጠቀም መፍትሄ እንዳላመጣ ከቲፒኤልኤፍ ሊያዩት ይገባል ስለዚህ የራሱን ህዝብ እባካችሁን የችግራችሁ ምንድነው በውይይት እንፍታው ማለት ይገባል የሚል እምነት ነው ያለን ነገር ግን አሁንም ቢሆን በክልሉ ላይ በሌላ በኩል በሌላ ኢትዮጵያ ላይ የመጣው ለውጥ በክልሉ ላይ መምጣት አለበት ያን ለማምጣት ደግሞ የኢህአዴግ ምክር ቤት የሚሆን የጠቅላይ ሚኒስትሩ ትልቅ የሆነ አስተዋጽኦ ሊያደርጉ ይገባል ሽማግሌዎችን ማወያየት ይገባል የክልሉ ምክር ቤት ኢቭን ማወያየት ይገባል ስለዚህ እኔ በአጠቃላይ ከዚህ ከቲፒኤልኤፍ ረጅም እጆች ነፃ ሊያወጡት ይገባል ይሄንን ክልል ወጣቱም እየጠየቀ ያለው ምንድነው የቲፒኤልኤፍ ረጅም እጆች እስካሁን ድረስ ማነቆ ሆኖ ያዙት በተለይ በቅርብ ጊዜ ማን ነው አረጋዊ ማን የሚባሉ የትግራይ የቲፒኤልኤፍ ማዕከላዊ ኮሚቴ ዛድረስ መተው ወጣቶቹም እንዴት ማፈን እንዳለባቸውም ጨምሮ እና አሊ አብደላ ጋር ተመካክረው ሄዱበት ፕሬዝዳንቱ በወቅቱ አልነበሩም ወደ ሐጅ ሄደው ነበር ነገር ግን ዛድረስ መተው ወጣቶችን እንዴት ነው የምታፈኑት እናንተ ከዚህ ቦታ ከሌላችሁ የኛና የናንተ ግንኙነት ይበላሻል የሚል ያላስፈላጊ የሆኑ ምክሮችን ሰጥተው የሄዱበት ሁኔታ ነው ያለውና አሁንም የቲፒኤልኤፍ ረጅም እጆች ከክልሉ ላይ መነሳት ካልቻሉ በህዝቡና በተለይ ዶክተር አብይ አህመድ ሊያስቡበት የሚገባው ነገር ምንድነው የአፋር ህዝብ ከሚገባው በላይ ድጋፍ አላቸው ከሚገባው በላይ ክብር አላቸው ከሚገባው በላይ ውዴታቸውን ገልጾላቸዋል ነገር ግን ይሄ አፈና እየተራዘመ በሄደ ቁጥር በማዕከላዊ መንግስቱና በህዝቡ መካከል ያለው ጋፕ እየሰፋ የሚሄድበትና ተስፋ እስከ መቁረጥ የሚደርስበት ሁኔታ ነው ያለው የቅርብ ጊዜ አንድ ነገር መናገር ሳልናገር ማልፈልገው ነገር አለ ትግረኛ ተናጋሪዎች የሆኑ በአፋር ክልል ለብዙ ጊዜ የቆዩ የአፋርኛ ቋንቋን የሚናገሩ አካላቶችን ወደ 250 የሚጠጉ ሰዎችን እየመለመሉ እንዳለ ከአካባቢው ኢንፎርሜሽን ደርሶኛል እኔ ባካችሁን የአፋር መራጭ ኦርጋናይዜሽን ነው ለእናንተ ነው አቤት ምንለው ስለዚህ እነዚህ ሰዎች ከአካባቢው ላይ በማሰልጠን ከጎረቤት የሚሆኑ ኦሮሞዎች ለምሳሌ ባቲና አካባቢው ላይ በአማራ ክልል የኦሮሞ ልዩ ዞን አለ እዛ አካባቢ ላይ አታክ ሊፈጥሩ ይችላሉ በአፋር ስም ሆነው
በአማራ እንደዚሁም በወልዲያና በሐራ በኩል የሚያዋስኑ 3 ወረዳዎችና 4 ወረዳዎች አሉ በቆቦ በኩል እነዛ ቦታ ላይ በአፋር ስም ሆነው አፋር መስለው ጥቃት ሊፈጽሙ ይችላሉ የሚያሳየው ሁሉንም ለማነካካትና ሰውን ብሔረሰብን ከብሔረሰብ ለማጋጨት የሚያደርጉት እንቅስቃሴ በጣም ከፍተኛ የሆነበት ባለበት ሁኔታ መብቱን መገደብ ደግሞ ምናልባት የአፋሩን ቮልካኖ ኢርታሌን የሚያቅሰው መቆጣጠር ይችላል አይመስለኝም ወደዛ የሚሄድ ከሆነ ለሀገሪቱም ስጋት ነው ስለዚህ አስቸኳይ የሆነ መፍትሄ መፈለግ አለበት ሌላው ደግሞ በውጭ የሚገኙ የፖለቲካል ፓርቲዎች አሉ እና አፋር ፒፕልስ ፓርቲን የመሰለና ወደ ሀገር ውስጥ ገብተው ይሄንን ነገር ለመስራት ዝግጁነታቸውን ያሳዩበት ሁኔታ አለ ያንን ባስቸኳይ እነዚህ አካላቶች ገብተው የመፍትሄው አካል መሆን እንዲችሉ መንገድ ማመቻቸት አለበት ይሄ የማዕከላዊ መንግስት ያ ካልሆነ ግን ጊዜዎች በተራዘሙ ቁጥር ወደ አላስፈላጊ ሁኔታዎች እንዳይገባ ፍራቻውም ጭምር ስላለኝ ነው እና ማሳሰብ የምፈልገው መልካም አቶ ጋስ ሌላ ጥያቄ ደግሞ ለአቶ ባለኬር ላንሳ አሁን በስልጤ ዞን ላይ የሚነሱ ጥያቄዎች አሉ በተለይ ከልማት ጋር ከእድገት ጋር ከመንገድ ሌሎች ግንባታዎች ጋር ተያይዘው ወደ ኋላ የመቅረት ነገር አለ የሚል ለምሳሌ ከስልጤ ሆስፒታል ለብዙ ዘመናት ወደ ስራ ሳይገባ የቆየ ከዚህ ጋር ተያይዘው የሚነሳ ነገር አለ እንደገና ደግሞ መብቱንም በማስከበር በኩልም ደግሞ የሚታዩ ውስንነቶች አሉ የሚል ነገር አለና በዚህ ላይ ምንድነው ያለው እውነት ወደፊትስ ከህብረተሰቡ የሚጠበቅ ነገር ወይም ከዞኑ የሚጠበቀው ነገር ምንድነው ትላለህ አመሰግናለሁ ራሄል ስልጤ ዞን አሁንም ቢሆን አብዮቱ ወይም ለውጡ ስልጤ ዞን ውስጥ አልገባም ስልጤ ዞን አሁንም የሚተዳደረው ቀደም ብሎ በነበረ በነስራጅ ፈጌሳ አስተዳደር ውስጥ ነው ያለው እንግዲህ ይሄ እነዚህ ሰዎች ከመከላከያ ወዘተ ተነሳ ሌላ ቦታ ስቲል የነሱ እጅ ወይም የሱ እጅ ስልጤ ዞንን በተዛዋሪ የሚያስተዳድረው እሱ ነው በጣም የሚያሳዝን ነገር ብዬ ማለፍ የምፈልገው ነገር አለ ስልጤ ዞን ልክ እንደ አሚር ቤተሰብ በግለሰቦች በቤተሰብ በጓደኝነት የተያዘ ነው ህብረተሰቡ ወጣቱ እንዲያስተዳድር እድል አልተሰጠውም ይሄ የኢትዮጵያ ህብረተሰብ አያውቅም ይሄው ምንድነው በአንድ ወቅት ክልል የነበረ የክልል አስተዳዳሪ